የገነትና የመንግስተ ሰማያት የሲኦልና የገሃነም ልዩነት ያውቁ ኖራል። እንግዲያውስ ይህንን ትምህርት እስከ ፍጻሜው ድረስ ይከታተሉ። በቂ መጽሐፍ ቅዱሳዊ መረጃ ያገኛሉ። የመጀመሪያው ገነት ነው። ገነት ከአምስቱ ዓለማተ ምሕረት መካከል አንዱ ሲሆን አገልግሎቱም በዚህ ምድር በቅድስና ሕይወት እግዚአብሔርን ያመለኩ የተመላለሱ ሰዎች ከስጋ ድካም ሲያርፉ ነፍሶቻቸው እስከ ምጽአት ቀን የሚቆይበት ግዛዊ ማቆያ ነው። በዚህ በኦሪት ዘፍጥረት ምዕራፍ 2 ከቁጥር 8 ላይ እግዚአብሔር አምላክም በምስራቅ በኤደን ገነትን ተከለ፣ የፈጠረውንም ሰው ከዚያው አኖረው ይለናል። ከፍርድ ቀን በኋላ በገነት ያሉ ነፍሳት እነሆ ወደ መንግስተ ሰማያት ገብተው ዘላለማዊ መዳረሻቸው ይሆናል ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 5 ከቁጥር 3 ላይ በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና ይለናል። ሁለተኛው ሲኦል ነው። ሲኦል እነሆ ከአምስቱ ዓለማተ ምሕረት መካከል አንዱ ሲሆን አገልግሎቱም በዚህ ዓለም በኃጢአት እስራት ውስጥ እግዚአብሔርን ባለማምለክ ውስጥ ኑረው ያረፉ ነፍሳት የሚቆዩበት እስከ ዕለተ ምጽአት ድረስ ግዛዊ ማቆያ ነው። መዝሙረኛው ዳዊት እንዲህ ይለናል በዚህ በመዝሙር ምዕራፍ 8 ከቁጥር 17 ላይ ኃጢአተኞች ወደ ሲኦል ይወርዳሉ ይለናል። ከፍርድ ቀን በኋላ በሲኦል ያሉ ነፍሳት ዘላለማዊ መዳረሻቸው ገሃነም ይባላል ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 10 ከቁጥር 28 ላይ ስጋን የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን ፍሩ ብሎ ጌታችን ተናግሮናል። ታዲያ እናንተን ልጠይቅ ወደድኩት ጥያቄ ቢኖረኝ ራሳችሁን ለገነት ወይስ ለሲኦል እያዘጋጃችሁ ይገኛል? ለገነት ካላችሁኝ እነዚህ አራት ነገሮችን መፈጸማችሁን ወይም እየፈጸማችሁ እንዳለ እርግጠኞች ነው። የመጀመሪያው በዚህ በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። በልጁ በኢየሱስ ክርስቶስ አምናችኋልን? እንግዲያውስ ከሲኦል ማምለጥ ሆኖላችኋል። ሁለተኛው በዚህ በዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት ሊወርስ አይችልም ተብሏል። የልጅነትን ጥምቀት ተጠምቃችኋልን? እንግዲያውስ ከሲኦል ማምለጥ ሆኖላችኋል። ሶስተኛው በዚህ በዮሐንስ ወንጌል ምዕራፍ 6 ከቁጥር 54 ላይ ስጋዬን የሚበላ ደመን የሚጠጣ የዘላለም ሕይወት አለው ይላል። ቅዱስ ቁርባኑን ተቀብላችኋልን? እንግዲያውስ ከሲኦል ማምለጥ ሆኖላችኋል። አራተኛው በዚህ በያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ታዲያ በጎ ስራ አላችሁን? የተራበን ታበላላችሁ፣ የተጠማን ታጠጣላችሁ፣ የታረዘን ታለብሳላችሁ፣ በቅድስና ሕይወት ትመላለሳላችሁ። እንግዲያውስ ከሲኦል ማምለጥ ሆኖላችኋል ማለት ነው። ይቆየ